ማቸዋል እኚህን አባት ማግኘታችን እንደቀላላት ያሬና መስጊድ ወደ ይሁዳ አንበሳ የሚል ሳይ ጊዜ ይሄ ነገር እንዴት ነው? ይሄ መጨረሻዬ ነው ብዬ ነው የመጣሁት። አንተን መናኝ ስለሆንክ ግባ አገልግላል። ጊዜ ሊያልቅ ነው። ጠላት ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ቀን ከሌሊት ግን ምን በሉት? ተቃወሙት። እኔም ያንን ነው ያየሁት። ለምን ከጀርባዬ የሚሰራው ስራ ከፊቴ ላይ ያለውን ብርሃን አያጨልመው። እግዚአብሔር በቀለዋለሁ ጠላቴ ዲያብሎስን የምበቀልበትን ጸጋ ይገርማችኋል። እኔ እዚህ ጋር አባታችን ጸልዮልኝ ልክ በእሳት መልክ ነው የጠመቀኝ። ምንድነው ዛሬ ደግሞ ስገረፍ ነው ማድረው። ዛሬ ደግሞ እሳት ምንድነው የሚያጠምቀኛል? ልሳን የሚባል ነገር እኔ ምን እንደሆነ አላውቅም። ከዛም በኋላ እንበረከከኝና የማላውቀው ቋንቋ ሳወራ ተቀበል ሲባል አባታችን ተቀበሉ ሲሏችሁ ተቀበሉ፣ ተቀበሉ ሲሏችሁ ተቀበሉ። እኔ ተቀበል ሲባል እምነት ገና የመጀመሪያ ነው። አሜን እላለሁ። ለካ የምቀበለው እሳት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዚሁ ቸርች እግዚአብሔር እንዲህ ብሎኛል። በአዋሳ ከተማ ላይ ያሉትን ትውልዶች ታድናለን። ጠላት እየተጠቀመባቸው ያሉትን በአዋሳ ዙሪያ ላይ በእኔ ሊሰራ የነበረ የክፉ አሰራር ፈርሶ በዚች ቸርች ላይ በዚች ሚሽን ላይ በዚች ራእይ ላይ ታላቅ እግዚአብሔር ሊሰራ አዋሳ ላይ ተክሏል። እግዚአብሔር እኚህን አባት ስለሰጡን አመሰግናለሁ። እግዚአብሔር እኚህን አባት ስለሰጡን አመሰግናለሁ። ይጨምርላቸው፣ ይጨምርላቸው፣ ይጨምርላቸው። ለትውልድ ይቅረቡ። በሕይወታቸው ዘመን ሁሉ መሰናክል የሆነባቸው ይነቀል፣ ይነቀል፣ ይነቀል። እግዚአብሔርን አመሰግናለሁ። በጣም የሚገርም ነው። በሃይማኖት የቅድስት ክርስቲያን ሳምራ እና የግዕዝ መጠመቂያ መለኮት ዮሐንስ አንድነት ገዳም የህንፃ ኮሚቴ መታወቂያ ካርድ ሙሉ ስም አባ ኃይለ ሚካኤል ሻለው አዋሳሃ የሥራ ድርሻ ዋና ጸሐፊ 13/3/2017 የታደሰ ናቸው። ሞሎክሴ ናቸው። የሚገርማቸው እንደነገሩት እና ደብዳቤያቸው እንደሚያሳይ የካንሰር እንደነበረባቸው ነው የነገሩት። ጸለይኩላቸው። ይሁን አሁን እንደመሰከሩት አይቼ ካንሰር የለብኝም ብሏል። ሁለተኛ ደግሞ ዛሬ ምስጋና ይመስከሩ ካላላችን ባወራው ቶማስ በሚገለጠው ክብር ዛሬን ላመሰግን ፈልጋለሁ። ብርሃን ሲነጣ ይቻላል ብሏል። ለስንት ዓመት ነው ሞሎክሴ የወጣው? 11 ዓመት 2006 2017 23 ዓመት 11 ዓመት 11 ዓመት ለ11 ዓመት ሞሎክሴ ሆንክ። ልጅ የለህም? የለም ልጅ የለም። አሁን ካንሰሩም የለብህም? የለም በጌታ የለም፣ የለም። ነፃ ወጣህ? ውሻው ሄዷል። ላሉ ሰዎች ምን መለክታለን? ኢየሱስ የተደበቁ ሰዎች በአንተ ተገብቶ እግዚአብሔር ምድሪቱ ላይ ሲገልጥ ያየው እግዚአብሔር ኃያላን ጉባኤ ላይ ሲያገማየው ውሰድ 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 ሰው ምድሪቱ ላይ ሲገለጥ አየው። ብዙ ሰዎች ከአንተ መፍተሽ ይፈልጋል። እግዚአብሔር ሲያሳርፋ ያለው አሁን ዛሬ የጨለመው ቀስ ከአንተ ላይ ተሰብረዋል። ለብዙ ሰው ባለ መፍተት ይሆናል። አይኖችን ይከፍታሃለሁ፣ አባት አደርግሃለሁ። ተፈጸመ።